ይሄ ጥያቄ ለሙስሊሞች ነው። ሙስሊም ካልሆናችሁ ፕሊዝ ስክሮል ዳ ቪዲዮ ግን ይጠቅማችኋል፣ አዳምጡት። ይሄ ነው ምንድነው ጥያቄ? ብዙ ጊዜ ወንዶቹ የተረጋጉ ናቸው። ማለትም ይሄ የመድፈር ነገር ጋር ሴቶችን የማጥቃት ነገር ላይ ምናምን አታስተውሉም። ከሌላው ኮሚኒቲ አንጻር የሙስሊም ወንዶችን እዚህ አይነት ቦታ ላይ አታገኟቸውም። የሉም አላልኩም፣ ግን ሞስት ኦፍ ዘ ታይም ላይክ ጋዜጠኛም ስለሆንኩ እንደዚህ አይነት መረጃዎች ምናምን ሳይ ብዙ ጊዜ ኔማቸውን አንብባችሁ የሙስሊም ስሞችን አታገኙም። ይሄ እና ይገርመኛል። የሆነ ሃይበር ባሶች ላይ ስፔሻሊ ረጅም መንገድ እመርጣለሁ ከመገናኛ ሜክሲኮ ኦር ምናምን ከመነሻው ምናምን ስትይዙ ኦር ሰምቲንግ anyway ልክ ስገባ ስፔስ ጋፕ አጠገባችሁ ከተቀመጡ አይጨንቋችሁም። ከጎኔ ሙስሊም ወንድ ከተቀመጠ በጣም ሰላም ነኝ። በጣም በቃ በጣም ተውሱ بالنساء خيرا አለ። የሴቶቹን ነገር አደራል። ወተቁላህ بالنساء ሴቶቹን እንዳትበድሏቸው። ሴት ልጅ አሁን የቃ ማሻሻጫ መቀለጃ ነች። ክብር ያልተሰጣት አደባባይ የወጣች ራቆት እንድትሸጥ የተደረገች ነች። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በእንብርክክ ከቤት ያስወጣታል በአመት። ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። አደራችሁን አሉ ንብረቶቻችሁን ልታሟሉላት ቤቷን ምግቧን እናንተ ላይ ግዴታ ነው። ደግሞ የእናንተን ክብር ሚነካ ነገር ላታደርግ እሷም ላይ ግዴታ ነው። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግሥት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግሥት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ዱባዮቹ ቆንጆ አባባል አላቸው። ቤት ውስጥ ቁጭ ብለው ልጅ የሚያሳድጉ እናቶቹን የነገው ትውልድ ገንቢዎች ይሏቸዋል። ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተኮትኩቶ የሚወጣው። የሱ አናጭ እሷ ነች። ይህን ክብር እስልምና ሰጣት። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ሰየመላቸው። የተለየን ክብር የሰጣት ዲን እስልምና። ሴትን ከፍ አረጋት፣ ሴትን ሸከፋት፣ ሴትን ጠበቃት፣ ሴትን አስዋባት፣ ሴትን ቁጥብ እንድትሆን አደረጋት። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን እስልምና ነው።